እኔ ያለሁበት ሀገር ወይኔ ትላንትና ቪዲዮ ልካለሁ ብዬ የሆነ ነገር ቀርጬ ሁለቴ ኮፒራይት አላረገብኝም። ታይቼ ተነስቼ ሲያንቀዠቅዠኝ ማለት ከዛ ኮፒራይቴን አጣጣኝና ማለት ነው። ታውኩት እልሻለሁ። ማታ እንዴት ደስ እንዳለሽ 12 ሰዓት እኮ ነው የወጣሁት። ከሴት ጋር ማለት ነው። በሶስት ስልክ ይገባላችኋል፣ ሰምታችኋል። አበባ ውሃ ያጸዳው ነው። ደረቀ እኮ ብዙ ላጠጣ ቆጮ ልንጋግር ነው እንግዲህ። ሁለት አይነት መጋገር ስለፈለኩኝ 2 ኪሎ ነው የገዛሁት። ማየት ነው እንጂ ጋግሬ አላውቅም። ጋግር እና ፈርካክሰዋለን ማለት። ከዛ በኋላ ለማሸት እንዲመቸን አድርገን በሚያምር ጭቃ ውሃ ጠብ አድርገንበት እናሸዋለን ለቀቅ እንዲል ማለት ነው። ከዛ በደንብ እናዋህደዋለን። ውሃችንን ካዋህድን በኋላ በርበሬ፣ ጨው፣ ኮረሪማ እናዘጋጃለን። ከዛ በኋላ እንጨምረዋለን አንዳንዱን ለብቻ ማለት ነው። ከዛ ኮረሪማችን ትንሽ ዘይት ጠብ አድርጌበታለሁ። ከዛ እሱን በደንብ ማዋሃድ ማሸት ሲቀላቀልልን ድረስ እና በመቀጠል ተዘጋጅቷል ለመጠፍጠፍ እንደምታውቁት ኮባችንን እናጥበዋለን። በኮባ ነው የምንጋግረው። ከዛ ኮባችንን በመሳቢያ ላይ ወይም በሚመች ነገር ላይ አድርገን እንጠፈጥፈዋለን።
ከጠፈጠፍን በኋላ ውሃ ጠብ እያደረግን መጠፍጠፍ እንችላለን። ግን እኔ ወጣ ገባ እንዳይሆንብኝ ብዬ ምለዋ በምሰራበት መዳመጫ ዳምጨው አሪፍ ሆነ ማለት ነው። ከዛ በኋላ እንሸፍናለን ኮባችንን። ከዛ ወደ ምጣዳችን እንጀራ ከጋገርኩ በኋላ ነው የጋገርኩት። እኛ ቤት ብሎ ምጣድ አይለኮስም። እዛ በመቀጠል ሲበስልኝ ይመስላል። ትንሽ እሳት የበዛብኝ መሰለኝ ውጭ ላይ ያው እንዳልኳችሁ የመጀመሪያ ነው። ስለዚህ ትንሽ ነጣ ብሎብኛል። ሁለተኛውን ግን አሪፍ አድርጌ ነው ጋገርኩት። መልኩም ያምራል። ከዛ በኋላ እንዲበላ አድርጎ ቆራርጦ ከምትፈልጉት ነገር ጋር መብላት። የምትበሉበትን ደግሞ እናንተ ስሩ። እንዴት ናችሁ ውዶቼ? ደህና ናችሁ ወይ? ትናንትና የጋገርኩትን ቆጮ በጣም ወዳችሁት አሰራሩን እየጠየቃችሁ ነበረ። ላሳያችሁ። በመጀመሪያ ሁለት ከለር ያለው ነበር መጋገር የፈለኩት። ስለዚህ ሁለት ቦታ ከፍዬ ሁለቱም ላይ ቅመሞች ካደረኩ በኋላ ሆነ አትሞክሩት። ለማንኛውም እኔ ቆንጆ ነበር የሆነልኝ። በነገራችን ላይ እኔ ራሱ ቲክቶክ ላይ አይቼ ነው የጋገርኩት። ለማንኛውም እንደዚህ ቆንጆ ሆኖልኛል። بيوزو دائما ندور على نكهات جديده، شيء يكسر الروتين ويخلي العميل يحس انه جرب شيء جديد. وهني جت لنا فكره الميني كاستريه فروت. الفكره بدت بسيطه، نبي ندمج بين نكهتين، كاستر دافي غني بالكريمه وقطع الكيك، ونكهه ثانيه تكون شوكلت بالبسكوت، تعطيك قوام مختلف